ሰላም ሰላም እንዴት ናችሁ? ውድ ፕሮፐርቲ ቤተሰቦች ዛሬ ይዤላችሁ የቀረብኩት ጽድት ተብሎ የተሰራ G+2 ኮምፓውንድ ውስጥ የሚገኝ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው ይዤላችሁ የቀረብኩት። ይኸውም ፕሮፐርቲ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ። እንግዲህ ይሄ ቤት ሚካኤል ሪል ስቴት ተብሎ በሚጠራ ግቢ ውስጥ ነው የሚገኘው። ሳሚት አካባቢ ነው የሚገኘው። እጅግ ዘመናዊ ተደርጎ የተሰራ ለሴኩሪቲም እጅግ አሪፍ የሆነ ግቢ ነው ማለት እንችላለን። እዚህ ጋር እንግዲህ እንደምትመለከቱት ግቢው 3 መኪና 4 መኪና ማቆም የሚችል ግቢ ያለው የቤቱ ዲዛይንም እንግዲህ እጅግ ዘመናዊ ተደርጎ የተሰራ ቤት ነው። እዚህ ጋር እንደምትመለከቱት ይሄ ቤት እንግዲህ የራሱ ቤዝመንት አለው። ዘመናዊ ተደርጎ የተሰራ ቤት ነው። ግቢው እንግዲህ 24 ሰዓት ጥበቃ አለው። ማንም ዝም ብሎ መግባት አይችልም። ለሴኩሪቲ እጅግ አሪፍ ነው ማለት እንችላለን። እዚህ ጋር እንግዲህ እንደምትመለከቱት ቤቱ እንግዲህ ከውጪ ነው የምንጀምርላችሁ። በሩ ዘመናዊ በር ነው። በአሪፍ ማቴሪያል የተገጠመለት ነው። እዚህ ጋር የምትመለከቱት የራሱ ሳሎን ነው። ሳሎኑ እጅግ በጣም ሰፊ ነው። በሚያምር መልኩ የተሰራለት ነው። በሚያምር ዲዛይን የተሰራለት ነው። እዚህ ጋር እንግዲህ እንደምትመለከቱት ኦፕን ኪችን ነው። የሳሎኑ ኦፕን ኪችን ነው። በጣም ቆንጆ ቤት ነው። ሰፈሩም እጅግ የለማ ሰፈር ነው። ከአስፋልት ግልባጭ ነው። እንግዲህ በጣም ታዋቂ ሪል ስቴት ነው ማለት ነው ግቢው። እዚህ ጋር እንግዲህ እንደምትመለከቱት ቤቱን በሚመጥን መልኩ ላይቲንግ ሲስተሙ የተገጠመለት ነው ማለት ነው። የኪችን ካቢኔቱ እቃም እንግዲህ ማቴሪያሉ በአሪፍ ማቴሪያል የተሰራለት ነው። እዚህ ጋር እንደምትመለከቱት ቆንጆ ማቴሪያል ነው የተጠቀሙበት። ይህ ቤት እንግዲህ 250 ካሬ ሜትር ላይ የተሰራ ነው። በይዞታ 300 ገደማ ነው ማለት ነው። ትርፍ አለው፣ 50 ካሬ ትርፍ አለው። እጅግ የለማ ሰፈር ነው። እንግዲህ አንደኛ ፎቅ ላይ እዚህ ጋር የምትመለከቱት እንግዲህ አንድ ክፍል መኝታ ቤት እናገኛለን። በመጀመሪያ የራሱ በረንዳ አለው። ዲዛይኑ እንግዲህ የሚገርም ዲዛይን ነው የተጠቀሙበት። በአንደኛ ደረጃ የምናገኘው እዚህ ጋር እንግዲህ ማስተር ቤድሩሙን እናገኛለን። እጅግ በጣም ሰፊ ነው። እንግዲህ ሳሎን ማለት እንችላለን እዚህ ጋር። ሰፈሩ እንግዲህ እዚህ ጋር እንደምትመለከቱት የሚያምር ሰፈር ነው። የሚያምር ኮምፓውንድ ነው። ማስተር ቤድሩሙ እንግዲህ የራሱ መልበሻ ክፍል አለው። የራሱ መታጠቢያ ቤት ያለው በጣም በሚያምር ዲዛይን ነው የተሰራ ቤቱ። እዚህ ጋር የምትመለከቱት መልበሻ ክፍሉን ነው የምትመለከቱት ማለት ነው። በቀጥታ እዚህ ጋር የምናገኘው ባኞ ቤቱን እናገኛለን ማለት ነው። እጅግ በጣም ሰፊ ነው። እንግዲህ እዚህ ጋር ገንዳ አልተቀመጠለትም። የገንዳ ቦታ ተቀምጦለታል። የቁም ሻወር ነው ያለው። ገንዳ የሚፈልግ ሰው ማስቀመጥ ይችላል ማለት ነው። ያው አንዳንዶቹ ገንዳ ስለማይፈልጉ በራሳቸው ፍላጎት ማስቀመጥ ይችላሉ። እዚህ ጋር ደግሞ ሁለተኛ መኝታ ቤት እናገኛለን። የልጆች መኝታ ቤት ነው። የልጆች መኝታ ቤቱም ሰፊ ነው። እዚህ ጋር እንደምትመለከቱት የራሳቸው እንግዲህ በረንዳ አለው። በቂ ብርሃን አለው ቤቱ። በቂ ብርሃን ያገኛል። በረንዳው ራሱ በጣም ያምራል። እዚህ ጋር እንደምትመለከቱት በጣም ቪው አለው። ሰፈሩም እንግዲህ ኮምፓውንድ ነው። እዚህ ጋር እንደምትመለከቱት ያምራል። ሰፈሩም ቆንጆ ሰፈር ነው። ፀሐይ ሪል ስቴት ማለት እንግዲህ እጅግ በጣም በዘመናዊ ዲዛይን የተሰሩ ቤቶች ናቸው።
እዚህ ጋር እንግዲህ ኮመን መታጠቢያ ቤት እናገኛለን። በኮመን መታጠቢያ ቤት ስንወጣ ደግሞ አሪፍ በረንዳ እናገኛለን ማለት ነው። ሁለተኛ ፍሎር ላይ ስንመጣ ደግሞ እንግዲህ እዚህ ጋር እንደምትመለከቱት ይህ ቤት እንግዲህ ሳሚት ፊጃል ቤት አካባቢ ነው የሚገኘው። ፀሐይ ሪል ስቴት ግቢ ነው የሚገኘው። የዚህ ቤት ዋጋ እንግዲህ መጨረሻ ላይ የምናሳውቃችሁ ይሆናል ማለት ነው። ስልክ ቁጥራችንን መጨረሻ ላይ እናስቀምጥላችኋለን። እዚህ ጋር የምትመለከቱት እንግዲህ እንደ ሚኒ ሳሎን ነው የተጠቀሙበት፣ ሁለተኛ ፍሎር ላይ ማለት ነው። እጅግ በጣም ሰፊ ነው። እዚህ ጋር እንደምትመለከቱት ሚኒ ሳሎን ነው። ዲዛይኑ እንግዲህ እጅግ በጣም ዘመናዊ ቤት ነው ብያቸዋለሁ። እንግዲህ ግቢውን በጣም የሚያምር ግቢ ነው። ከዚህ በመቀጠል እንግዲህ 3 ሰፋፊ መኝታ ቤቶች እናገኛለን። ይሄኛው እንደ ትራስ ነው የተጠቀሙበት። ግቢው እንግዲህ እንደዚሁ እንደምትመለከቱት ከላይ ወደ ታች ሲታይ በጣም ቪው አለው፣ ሰፈሩን ቪው አለው። ከበረንዳው ላይ እንግዲህ ኮሜንት ስናየው የዚህ ቤት ዋጋ እንግዲህ እጅግ በጣም ቅናሽ ተብሎ የሚታሰብ ቤት ነው። ይሄ ቤት 250 ካሬ ላይ የተሰራ ቤት ነው። በይዞታ 300 ካሬ ነው። ቤዝመንትም አለው። እንግዲህ ቤዝመንቱም የማስጎበኛችሁ ይሆናል። እስከ መጨረሻ ከኔ ጋር እንድትቆዩት ጋብዛችኋለሁ። የዚህ ቤት ዋጋ እንግዲህ 57 ሚሊዮን ይጠራል። ሰፈሩ እጅግ የለማ ሰፈር ነው። ወሳኝ ገዢ ካለ እንግዲህ ቀርቦ መነጋገር ይችላል ማለት ነው። በጣም ይቀንሳል። ሰውዬ ሻጮ እንግዲህ መሸጥ ይፈልጋል ማለት ነው። ይሄ ቤት 65 ሚሊዮን ሲጠራ ነበር። ቤት ቀንሶ እንግዲህ 57 እየተጠራ ነው። ወሳኝ ገዢ ካለ ቀርባችሁ መነጋገር ትችላላችሁ ማለት ነው። በዚህ በመቀጠል እንግዲህ ቤዝመንቱን የማስጎበኛችሁ ይሆናል። እስከ መጨረሻ እንድትከታተሉኝ ጋብዛችኋለሁ። እንግዲህ ወደ ቤዝመንቱ እየገባ ነው። እንግዲህ እዚህ ጋር እንደምትመለከቱት የላውንደር መታጠቢያ ቤት ነው ያገኘ ነው። ክሎዝድ ኪችኑም እንግዲህ ግራውንዱ ላይ ነው የምናገኘው። እዚህ ጋር የምትመለከቱት ክሎዝድ ኪችኑን ነው የምናገኘው ማለት ነው። ከቤዝመንቱ ላይ ራሱ ቢያንስ ወደ 3 መኝታ ቤቶች ክፍሎች አሉ ማለት ነው። ኮመን መታጠቢያ ቤት ነው በመጀመሪያ ደረጃ የምናገኘው። እዚህ ጋር አንድ መኝታ ቤት እናገኛለን። በመቀጠል እዚህ ጋር ቤዝመንቱ ላይ ነው ያለነው አሁን። ከዚህ በተጨማሪ እንግዲህ መኝታና ሳሎን እናገኛለን ማለት ነው። እንግዲህ ተጨማሪ ብዙ ቤተሰብ ያለው ሰው አይቸገርም ማለት ነው። መኝታና ሳሎን ነው። የራሱ መታጠቢያ ቤት አለው። ቤዝመንቱ ላይ በቂ ብርሃን አለው። ቤዝመንቱ ራሱ ምንም አይጨልምም እንደሌላ ቤዝመንት ማለት ነው። ራሱ መታጠቢያ ቤት ነው። እዚህ ጋር የምትመለከቱት ሁለት መውጫ በር ነው ያለው፣ የውጪ በር ማለት ነው። እዚህ ጋር የምትመለከቱት ሌላኛው በር ነው። በጀርባ በባሮ መውጫ አለው፣ ሌላ በር አለው። ግቢው በጀርባ በኩል ያለው ግቢም እንግዲህ በጣም ሰፊ ነው።